ሰላም ሰላም ውድ የሰላም ፈርኒቸር ቤተሰቦች እንደምን አላችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሰላም ፈርኒቸር ነኝ። ሰላም ፈርኒቸር እንግዲህ የተለያዩ የሚያማምሩ ቆንጆ ሆኑ አዳዲስ ስሪቶችን አዳዲስ ዲዛይኖችን ይዤላችሁ እየመጣሁ ይገኛለሁ። ትክክለኛው ሰላም ፈርኒቸር የሚለው የዩቲዩብ ቻናል ይሄ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ ብታሳውቋቸው ሼር ብታደርጉላቸው አሪፍ ነው እላለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ በማስቀምጥላችሁ ስልክ ቁጥር ቀጥታ ከኔ ጋር ደውላችሁ ኮኔክት ማድረግ ትችላላችሁ። በኢሞ በቴሌግራም ታገኙ ትችላላችሁ። እንዲሁም ደግሞ የተለያዩ ለየት ያሉ ነገሮችን የምትፈልጉ ከሆነ ደግሞ ቲክቶክ አካውንቴ ላይ ሰላም ፈርኒቸር ብላችሁ ሰርች ካደረጋችሁ ከ117000 በላይ ተከታዮችን አፍርተናል። እዚያ ውስጥ ገብታችሁ የምትፈልጉት አይነት ዲዛይኖችን የምትፈልጉት አይነት ስሪቶችን ማየት ማዘዝ ማሰራት ትችላላችሁ። የምገኘው ወሎ ከሚሴ ነው። የትኛውን ቦታ ሰርተን በአማና እያደረስን እንገኛለን። ዛሬ ደግሞ የሚያምር ደስ የሚል አልጋ ሜትር ከ50 አልጋ ይዤላችሁ መጥቻለሁ። ይሄ አልጋ እንግዲህ ቆንጆ አልጋ ነው። ስሪቱን በደንብ አድርጌ ያሳያችኋለሁ። ስታዩት የሚያምር ቆንጆ የሆነ ስሪት ነው ማለት ነው። እንግዲህ እንደምትመለከቱት ይሄ አልጋ ከግርጌ በኩል 3 መሳቢያዎችን አስገብተንለታል። መሳቢያዎቹ በስላይደር እያንዳንዱ ቁልፍ ገጥመንለታል። የተለያዩ እቃዎችን ሊይዝልን ይችላል ማለት ነው። ይሄ በሚያምር ስሪት የተሰራ ቅቡን በሚያምር ቅብ የተቀባ ጎልደን አስገብተንለታል። እዚህ ላይ የሚያምር ጎልድ ገብቶለታል። ቆንጆ ስሪት ነው ማለት ነው። ወደ ራስጌው ደግሞ የምንሄድ ከሆነ ራስጌውም እንደዚሁ በዋናነት በጣም የሚያምር ስሪት ነው። ራስጌውም በስተቀኝና በስተግራ በኩል የሚበሩ መብራቶችን አስገብተንለታል። እንደምትመለከቱት እዚህ ጋር መስተዋት ገብቶለታል። ይሄ ከዚህ ጀምሮ ዙሪያውን አልፎለት አቅፎት የሚይዘው ጌጥ አለ። የሚያምር ጌጥ ማለት ነው። ደስ የሚል ስሪት ነው። ይሄ ደግሞ የምትመለከቱት ሌዘር ወይም ስፖንጅ እንዳይመስላችሁ። ስሪቱ ሌዘር ወይም ስፖንጅ አይደለም፣ ራሱን የቻለ ጠንካራ ስሪት ነው ማለት ነው። በሚያምር የተሰራ ኮመዲኖዋ እቺ ለብቻ የምትነሳ ነች። ከዚህ ወደዚህ ለብቻ የምትነሳ ነች። ከዚህ ወደዚህ ለብቻ ትነሳለች። ከዛ በኩልም ያለው እንደዚሁ ለብቻ የሚነሳ ነው ማለት ነው። ኮመዲኖዎቹ ከላይ አንድ መሳቢያ ከስር ደግሞ አንድ በር አስገብቼለታለሁ። በሚያምር ሁኔታ የተሰራ ቆንጆ ስሪት ነው ማለት ነው ቤተሰቦች። እና እንደምትመለከቱት በሚያምር ስሪት ጎልደን ገብቶለታል። እዚህ ጋርም እንደምታየው ጎልድ ነው። ይሄ እነዚህ የምትመለከቱት ጌጥ ምናምን ስሪቱ ምናምን በሙሉ የሚያምር ስሪት ነው ማለት ነው። ሌዘር ወይም ደግሞ ስፖንጅ አይደለም። ይቀደድብኛል፣ ይቦጨቅብኛል፣ ምናምን ይላጣል ምናምን የሚባል ነገር አይሰራም ማለት ነው። እዚህ ላይ ጽድት ተደርጎ የተሰራ ቆንጆ ስሪት ነው ማለት ነው። እንደምታዩት ያብረቀርቃል። ፊኒሺንጉም አሰራሩም ሁሉ ነገሩ በጥንቃቄ የተሰራ በቆንጆ ፊኒሺንግ ባለሙያዎችና በቆንጆ ባለሙያ የተሰራ ስሪት ነው ይሄ ማለት ነው። ቆንጆ ስሪት ነው። በስተግራ በኩልም እንደምትመለከቱት በተመሳሳይ በኩል ያለ ነው ማለት ነው። ይሄም ልክ እንደዛው የሚበራ መብራት ነው። ይሄ እዚህ ጋር አንድ መሳቢያ አለው። አንድ በር እዚህ ገብቶለታል። ለብቻ መንቀሳቀስ የሚችል ነው። ሜትር ከ50 አልጋ ነው ማለት ነው። አልጋው ተነቃቃይ ነው። በፊት ላይ እንግዲህ ያው አልጋዎች በቡለን ነበር የሚተሳሰሩት። ያነቱ ቀርቶ ተነቃቃይ ነው። ብዙ ጊዜ ያው ስለምትጠይቁኝ የማታውቁ ሰዎች ካላችሁ ስለምትጠይቁ ነው። አሁን ላይ የዚህ አይነት ስሪት መሰራታቸው ስለቀረ በቀላሉ መሰካካት የሚችል ማንኛውም ሰው መፍቻ ወይም ደግሞ ሰው ጠርታችሁ አልጋ ግጠሙልኝ ፍቱልኝ የሚባል ነገር ሳይኖር የእያንዳንዱ ኮድ ስላለው ማንኛውም ሰው እዛ ኮዱ ላይ ወስዶ መሰካት የሚችለው ነገር ስለሆነ ቀላል ስሪት ነው ማለት ነው። ሌላው ነገር ደግሞ ለብቻ ብረት ነው የገባለት። ችፑዱም እንደምታዩት ጠንካራ ነው። ቆንጆ ስሪት ነው። የሚያምር ስራ ነው። እንደዚህ አይነት ስራ ማዘዝ ወይም ማሰራት የምትፈልጉ ሰዎች ካላችሁ ሰላም ፈርኒቸር ተመራጫችሁ ይሁን። ቆንጆ ስራ ይሰራላችኋል። ብዙ ጊዜ እየተናገርኩኝ ይገኛለሁኝ። ውጭ ሆናችሁ የምታሰሯቸውን ስራዎች በቅርበት ሆነን ያው ብዙ ነገሮችን እያየን እንመለከታለን። ከጊዜው ጋር ሊሄድ የሚችል ወይም ደግሞ ሊያልፍበት የማይችል ቆንጆ ስራ ብታሰሩ አሪፍ ነው። ከምታወጡት ወጪ ጋር መስራትና ወይም ማሰራት ስለሚችል ያን ያህል እንትን በትሉ ጥሩ ነው። ባለሙያ አማክራችሁ ምን አይነት ዲዛይን ይሁን ምን አይነት ስራ ብናሰራ ይሻላል፣ ይሄን ያህል ጊዜ ስለምቀመጥ የምመጣበት ጊዜ ስለሚቀረኝ ወይም የምመጣበት ጊዜ ይሄን ያህል ስለምቆይ እዛ ድረስ ውበትና ጥንካሬውን እንዲሁም ደግሞ መልኩን ጠብቆ ሊቆይልኝ የሚችል ዲዛይን ያልፍበታል የማይባል ዲዛይን የትኛው ነው የሚለውን ተመራጭ አድርጋችሁ ባለሙያ አማክራችሁ ብታሰሩ አሪፍ ነው። ምክንያቱም ማለት ነው ምክንያቱም ከዛ ስትመጡ ያልጠበቃችሁት ዕቃ ሊሆን ይችላልና ወይ አላስፈላጊ ወጪ ሊያስወጣችሁ ይችላል
ሌላ ደግሞ ካላሰራን ልትሉ ስለምትችሉ ማለት ነው። ያ ከመሆኑ በፊት ግን እዛ ሆናችሁ ስታሰሩ 2-3 ጊዜ ደግምገም አድርጋችሁ ስራውን አይታችሁት አስባችሁበት ባለሙያ አማክራችሁ መሆን መቻል አለበት ማለት ነው። ቤተሰቦች እንግዲህ ሰላም ፈርኒቸር ነኝ የምገኘው ወሎ ከሚሴ ነው። ስልክ ቁጥሬን አስቀምጬላችኋለሁ። በዚህ ስልክ ቁጥር ደውሉልኝ። የሚገራርሙ ስራዎችን ደግሞ ይዤላችሁ እመጣለሁ። ቀጣይ በአይነቱ ለየት ያለ ማንም ሰው ጋር ያልተሰራ እዚህ ብቻ እኔ ጋር ብቻ የተሰራ ስራን ይዤላችሁ እመጣለሁ። አብረን እንግዲህ እኔ ጋር የምትቆዩ ከሆነ ሰብስክራይብ አድርጋችሁ ከኔ ጋር ቆዩ። ቀጣዩን እንግዲህ አብረን የምንመለከት ይሆናል። እስከዛው ድረስ መልካም ቆይታ። እወዳችኋለሁ።